ኦኬ የሎሚ ውሃን የሚጠጡት ምን ገጠማቸው? ሰላም ሉሌ ነኝ ከሉሌ ሚክስ ዛሬ በሌላና በአዲስ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የሎሚ ውሃ ወይም ደግሞ ሌመን ወተርን የተመለከተ ጉዳይ ይሆናል ማለት ነው። ሶ የሎሚ ውሃን ሰዎቹ እንግዲህ ብዙዎቹ ይጠጣሉ። ስለዚህ የሎሚ ውሃን ሰዎች ሲጠጡ ምን ሰውነታቸው ጋር ሊፈጠር ይችላል የሚለውን ጉዳይ ነው ልናይ የምንችለው ማለት ነው። ስለዚህ እንግዲህ እየጠጡ ያሉ ሰዎች ሊሆኑ ይችላሉ ወይም ደግሞ ለመጠጣት እያሰቡ ያሉ ሰዎቹ ይሄ መረጃ ማለት ነው በጣም ጠቃሚ ስለሆነ ቪዲዮውን በደንብ ለማየት እንሞክር። ስለዚህ በዚህ ቪዲዮ የምናያቸው ሁለት ሜጀር ነገሮችን ነው ማለት ነው። አንደኛው ጉዳይ እዚህ ጋር ርዕሱ ጋር የምታዩት ጉዳይ ማለት ነው የሎሚ ውሃን የሚጠጡት ምን ገጠማቸው የሚለውን ጉዳይ ማለት ነው። ኢምፓክቱን እንደማለት ነው። ሁለተኛው ጉዳይ ደግሞ በጣም ትልቅ ፕሪኮሽን እያልን በጣም ከፍ ያለ የጥንቃቄ መልእክቶቹን የምናነሳበት ጉዳይ ነው ማለት ነው። ስለዚህ እነዚህን ሁለት መረጃዎቹን በጥንቃቄ ለማየት እንሞክራለን። ስለዚህ ቪዲዮውን አብረን ለማየት እንሞክር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን አትርሱ። ሶ ሌትስ ጋው። ኦኬ እንግዲህ የመጀመሪያው ጉዳይ ማለት ነው ሰዎቹ በተደጋጋሚና በየጊዜው የሎሚ ውሃን ወይም ደግሞ እንዲሁ ሎሚ ውሃን የሚጠቀሙ የምግብ ጋር የሚያካትቱ ሰዎች እንግዲህ የገጠማቸው አንደኛው ጉዳይ የተባለው የፈሳሽ ድርቀትን ቀንሰው ታይተዋል ነው። ወይም ደግሞ ለስ ዲሃይድሬሽን አላቸው ነው ማለት ሰውነት ውስጥ ያለ የፈሳሽ እጥረት ወይም ደግሞ የፍሉድ ሲቹዌሽንን በትክክል ባላንስ አድርገዋል ነው። ድርቀትን ቀንሰዋል ነው። ለምንድነው ስንል እንግዲህ ሲጀመር ሌመን ወተር ስንል ሌመን ብቻ አይደለም ዜር ኢዝ ወተርም ስላለው አክቹዋሊ ማለት ነው በውሃው ምክንያት ማለት ነው የሰዎቹ የሰውነት ላይ ያለ የፈሳሽ ድርቀትን በትክክል ተከላክለዋል፣ አክመዋል ነው። እንግዲህ ሎሚ ላይ እንደምናውቀው ማለት ነው ሰዎቹ ያው ፍሌቨር ስላለው ነው አክቹዋሊ እንግዲህ እዚህ ጋር ውሃ ስንል ሰዎቹ አክቹዋሊ ውሃን በፕሌን ወተር መልክ ሊወስዱ ይችላሉ። ምንም ያልተጨመረበት ንጹህ ውሃ እንደማለት ነው። ቧንቧ ላይ ያለው ውሃ ነው ፕሌን ወተር እየተባለ የሚጠራው። ሁለተኛው አማራጭ ደግሞ እዚህ ጋር ከርዕሱ ጋር እያነሳን ስለሆነ ሌመን ወተር ሊሆን ይችላል ነው። እንግዲህ አሁን ከፕሌን ወተር አንፃር ኮምፔር እናደርገው አይደለም አክቹዋሊ ምንን ከማከም አንፃር ድርቀትን ከማከም አንፃር በዋነኝነት ማለት ነው ፕሌን ወተር በሰፊው ሪከመንድ የሚደረግ ነው አክቹዋሊ። ግን ደግሞ አንዳንድ ሰዎች ውሃን ለመጠጣት ወደ ኋላ የሚሉ ሰዎች አሉ። ለምንድነው? ከጣዕም አንፃር ሊሆን ይችላል ዋቴቨር ምላቸው። ስለዚህ ሌመን ወተርን አድ አድርገው ደግሞ ሲወስዱ ፍሌቨር ስላለው በሌመኑ ምክንያት ወይም ጣዕም ስለሚያመጣ ሰዎቹ በቂ ውሃ እንዲወስዱ የማመቻቸት ባህሪ ስላለው ድርቀትን በእጅጉ ያክማል የሚለውን ሀሳብ እንያዝ። ሶ ትልቅ በነፊት ነው ዲሃይድሬሽን እንግዲህ የምናውቀው ስለሆነ። ኦኬ ሁለተኛው ጉዳይ እንግዲህ ሎሚን ውሃ የሚወስዱ ሰዎች ሌላኛው የገጠማቸው ጉዳይ የኩላሊት ጠጠርን በእጅጉ በኩላሊት ጠጠር የመጠቃት እድልን ቀንሰዋል ነው። እንግዲህ እንዴት ብለን ስናነሳ እንግዲህ በጣም አሳሳቢ የሆነ ጉዳይ ነው የኩላሊት ጠጠር እየተባለ የሚጠራው ጉዳይ በብዙዎቹ ዘንድ በጣም እየተከሰተ ያለ በተለይ በወጣቶቹ ዘንድ እየተከሰተ ያለ በጣም አሳሳቢ ጉዳይ ነው። ራሱን የቻለ ትልቅ ምክንያቶች አሉት። ምናልባት በሌላ ቪዲዮ ልመለስበት እችላለሁኝ። ኮመንት ካላችሁ እዚህ ጋር በዚህ ጉዳይ ላይ እንዲሰራ ከፈለጋችሁ ኮመንት ቦክስ ላይ አስቀምጡልኝ። ዞሮ የኩላሊት ጠጠር እንዴት ነው የሎሚ ውሃ ሊያክም ሊያስተካክል ወይም ደግሞ ሊከላከል የሚችለው ሰዎቹ ለኩላሊት ጠጠር እንዳይጠቁ ይከላከላል ስንል እንግዲህ ወደ 80-90% አካባቢ የሚሆነው የኩላሊት ጠጠር የሚባለው ሲኤ ኦግዛሌት ነው አክቹዋሊ። ምንድነው? የካልሲየም ኦግዛሌት እየተባለ የሚጠራው ማለት ነው። ስለዚህ አብዛኛው ጠጠር የሚባለው የካልሽየም ኦግዛሌት ሰዎቹ ሌመን ወተርን ሲወስዱ ሲትሪክ አሲድ የሚባል አሲድ ስላለው ሌመን ላይ ሲትሪክ አሲድ ከማን ጋር ኮምባይን ያደርጋል? ከካልሽየም ጋር ኮምባይን ያደርጋል። ስለዚህ ካልሽየም ጋር ኮምባይን ካደረገ ካልሽየም ከኦግዛሌት ይነጠላል። ስለዚህ የኩላሊት ጠጠር የሚባለው ፕሮዳክሽኑ እየቀነሰ ይሄዳል ነው። ስለዚህ ክሪስታል ፎርም የመደረግ እድሉ ወይም ደግሞ የጠጠር ነገር የመፈጠር እድሉ ኪድን ላይ ለስ ነው ማለት ነው። ስለዚህ ትልቅ በነፊትም አለው። ስለዚህ ያግዛል የሚለውን ሀሳብ እንያዝ።
ኩላሊት ጠጠርን ስፔሲፊካሊ ፈርዘር ፕሮዳክሽኑን ከመቀነስ አንጻር ኦልሬዲ የተመረተን ክሪስታል ኦልሬዲ ብሎክ ወይም ደግሞ ከንስል ላይ ያደርግ ይችላል። አትሊስት ግን ምን የማድረግ ባህሪ ያለው ነው። ይሄ ሬዲዩስ ፈርዘር ክሪስታል ፈርዘር ካልሲየም ኦክዛሌቶች ግን እንዳይመረጥ ትልቅ እገዛ ነው። አክቹዋሊ አንድ ሰው የኩላሊት ጠጠር ኑሮት ማለት ነው ሌመን ወተርን አልፎ አልፎ ኮንሱም ቢያደርግ የሎሚ አሚን የኩላሊት ጠጠሩ ምናልባት ሳይዙ አነስተኛ ሊሆን ይችላል። ስለዚህ ይሄ ሳይዝ እንኳን ባለበት ኦልሬዲ መጠኑ እንዳይቀንስ እንኳን ማድረግም ትልቅ እገዛም ስለሆነ ማለት ነው ምን ማድረግ ይጠበቅብናል ማለት ነው። ኮንሱም ማድረጉ በጣም በጣም ቤኔፊሻል የሆነ ጉዳይ እንደሆነ ይህን ሀሳብ እዚህ ጋር መውሰድ ይጠበቅብናል። እሺ ሌላኛው ጉዳይ እንግዲህ የሎሚ ውሃን አሁንም ኮንሱም የሚያደርጉ ሰዎች የሚወስዱ ሰዎች የገጠማቸው እንግዲህ ለካንሰር የመጋለጥ እድላቸውም ለስ ሆኖ ነው የተገኘው ማለት ነው። የካንሰር ሪስክ ለስ በጣም 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 አሳሳቢ የሆነ አሁን ላይ በጣም ብዙዎቹን እየጎዳ ያለ በተለይ ስፕሪድ በማድረግ አንድ ኦርጋን ላይ ይከሰታል ዜን ወደ ሌሎች ኦርጋኖቹ የመስፋፋትና ሰዎቹን እየጎዳ ያለ በጣም በእጅጉ የሚያሳስብ ሲቹዌሽን ነው። ግን ምን ባህሪ ያለው እንግዲህ አንቲ ኦክሲደንት ባህሪ አለው ነው። ማን ነው? ሌመን የምንለው ጉዳይ ሌመን ወተሩ ነው እንግዲህ በሌመኑ ምክንያት ማለት ነው እንግዲህ ፍሪ ራዲካልስ እያልን የምንጠራቸው ጉዳዮች ፍሪ ራዲካልስ የምንላቸው እንግዲህ ነፃ ኤሌክትሮላይት እየተባሉ የሚጠሩት ወይም ደግሞ ነፃ ኤሌክትሮንስ እየተባሉ የሚጠሩት እንግዲህ ሰዎች ሰውነት ላይ በተለያየ ሁኔታ በኢንፍላሜሽን ሊሆን ይችላል በተለያዩ አይነት ሲቹዌሽኑ ከሰዎች ሰውነት ላይ የሚፈጠሩ እንግዲህ እነዚህ ፍሪ ኤሌክትሮላይት እየተባሉ የሚጠሩ ሲቹዌሽኖቹ ሴሎቹን የመጉዳት ዲኤንኤ የምንላቸው ዋቴ በምንላቸው ነገሮች ስለዚህ ለሰዎቹ ፈርዘር ለካንሰር ኤክስፖዝ እንዲደረጉ የሚያደርጉ ናቸው አክቹዋሊ። ስለዚህ እነዚህ ፍሪ ራዲካሎቹን ደግሞ የሚያክሙ በሌላ አባባል ደግሞ በምግብ መልክም አሉ። ስለዚህ እነሱ ናቸው እነዚህ ፍሪ ራዲካሎችን የሚያክሙ ወይም ደግሞ ኮምባይን እንዲደረጉ ሌሎች ኤሌመንቶች ጋር የራሳቸው ሚና የሚጫወቱትን ነው ምን ምንላቸው አንቲ ኦክሲዳንት። ከነዚህ አንቲ ኦክሲዳንት ዳይት እንግዲህ ይመከራል የሚባለው እኮ ባይዘው እነዚህ ኤሌክትሮላይቶች ምን ስለሚያደርጉ ነው የማደን ባህሪ ወይም ደግሞ እነዚህን ኤሌክትሮላይቶች የመቀነስ ባህሪ ስላላቸው ነው። ለዛም ነው እንግዲህ አንቲ ኦክሲደንት ዳይትስ በጣም ሪከመንድ ከሚደረጉት ውስጥ አንደኛው እንግዲህ ሌመን እንዲህ አይነት ባህሪ አለው ነው። አንደኛው በነፊቱ ማለት ነው ሰፖርት ያደርጋል ነው። ስለዚህ ካንሰር ኦክራንስን የመቀነስ ባህሪ ያለው። ሌላኛው ጉዳይ ሌመን ወተር እንግዲህ ግሎዊንግ ስኪንን ፕሮዲውስ ያደርጋል። እንግዲህ የቆዳ ላይ እንግዲህ ብዙዎቹ በጣም ትኩረት የሚያደርጉበት ጉዳይ ነው። ቆዳ የመድረቅ ወይም የመሰባበር ምንላቸው ጉዳዮቹም ማለት ነው ከሚያስተካክሉ ሁኔታዎች ውስጥ አንደኛው ነው ማለት ነው አክቹዋሊ። ይሄ እንግዲህ አንደኛ ጉዳይ በወተሩ ምክንያት ነው አክቹዋሊ ወተር ትልቁን ሚናም ስለሚጫወት ማለት ነው። አንደኛው የቆዳን ድርቀትን የሚከላከላል የሚባለው ባይ ዘ ወይ ዴይሊ ኮንሰምፕሽን ኦፍ ወተር ፍሪኩዌንትሊ ኮንሰምፕሽን ኦፍ ወተር ሰዎቹ አርቲፊሻል ላይ ያሉ የቦዲ ሎሽን ዋቴቨር ሳምሲንግ የምንላቸውን አፕላይ ከማድረግም ባለፈ ባይዘው በጣም በሰፊው ሪከመንድ ከሚደረጉ ዳይቶች ውስጥ እንግዲህ ለቆዳ በጣም ትልቁን ሚና የሚጫወቱ አሉ። አክቹዋሊ ከነዛ ውስጥ ማለት ነው አንደኛው ሌመን ወተር ወይም ደግሞ ሌመኑ ነው አክቹዋሊ ማለት ነው። ምን ኢፌክት ስላለው ነው? ቫይታሚን ሲ ስላለው ነው አክቹዋሊ አንደኛው በቫይታሚን ሲ ኦልሬዲ የሚታወቅ ነው። ሌመን ብለን የምንጠራው ልክ እንደ ብርቱካን እንደምንላቸው ሁሉ ይሄ ቫይታሚን ሲ ደግሞ ምን ኢፌክት አለው ነው? ኮላጅን እንዲመረት ለኮላጅን ፕሮዳክሽን። ስለዚህ ኮላጅን ደግሞ ሰውን ቆዳ ላይ ኢላስቲክ ባህሪ እንዲኖረው የራሱ ሚና ወይም ደግሞ የቆዳ በቀላሉ ግሎው ማድረግ እንዲችል የራሱን ሚና ስለሚጫወት ነው አክቹዋሊ። ሌላኛው ጉዳይ ኢቭን አንቲ ኦክሲደንት ባህሪም ስላለው ቅድም እንዳነሳ ነው ማለት ነው። ስለዚህ እነዚህ ፍሪ ኤሌክትሮላይቶቹን የመቀነስ ባህሪ ካለው ይሄ ሌመኑ ያልነው ጉዳይ ማለት ነው እነዚህ ፍሪ ኤሌክትሮላይቶች ቆዳን ነው ኦልሬዲ ዳሜጅ የሚያደርጉት ስኪንን ዳሜጅ የማድረግ ባህሪ ስላላቸው ማለት ነው። ሶ አንቲኦክሲደንት ባህሪው ደግሞ ይሄን የቆዳ መጎዳትን በመቀነስ የኮላጅን ፕሮዳክሽንን በመጨመር ቆዳ አብረቅራቂ እንዲሆን ቆዳ ቀለሙ ያማረ እንዲሆን የራሱን ሚና የቆዳ ድርቀትን የመከላከል ድሉ ከፍ ያለ እንደሆነ ነው እንግዲህ በብዙ ሁኔታዎች እየተነሳ ያለው። ሌመን ወተርን እንደዚሁ አልፎ አልፎ ኮንሱም ማድረጉ ጠቃሚ እንደሆነ በዚሁ አጋጣሚ መልእክቱን መያዝ ያስፈልጋል።
ሌላኛው ጉዳይ እንግዲህ የዳይጀሽንን ማስተካከል እና ብሎቲንግ የሆድ መነፋት ምንላቸውንና የምግብ እንሽርሽሪትን የማስተካከል ባህሪ እንግዲህ በውሃው ምክንያት ነው ሜጀርሊ ማለት ነው። ለቅድም አነስቸዋለሁ። ፕሌን ወተር ሰዎቹ ከወሰዱ እነዚህ ነገሮች የመስተካከልላቸው ኦኬ ነው። ባይዘወይ ግን እንዳልኳችሁ ሰዎቹ ደግሞ ፕሌን ወተር ኦንሊ ሪግሬት የሚያደርጉም ስላሉ ማለት ከፍሌቨር ከዋቴቨር አንጻር የሚያዩ ዞሮ ከሌመን ወተር ግን በቀላሉ የመውሰድ ባህሪ ስላላቸው ለምንድን ነው እንግዲህ ውሃ በቂ ውሃ ሰዎቹ ሲወስዱ ሌመን ወተርም ሆነ ፕሌን ወተር ውሃ ስላለው ማለት ነው የጂአይ ሞቲሊቲን የመጨመር ባህሪ አለው ነው። ጂአይ ሞቲሊቲ ይጨምራል። የአንጀት ላይ ያለ እንቅስቃሴው ሲጨምር ድርቀት ምንላቸው ነገሮች፣ ምግብ እንሽርሽሪት ምንላቸው፣ ብሎቲንግ ምንላቸው ነገሮችም እየታከሙ ስለሚሄዱ ነው። ኦኬ ሌላኛው ጉዳይ እንግዲህ ሰዎቹ ሌመን ወተርን ሲወስዱ ምን አከሙ ምን ገጠማቸው ሲባል ለስ ስትረስ ነው። በጣም 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 አሳሳቢ ሌላኛው ጉዳይ ማለት ነው። እና ደግሞ የአፍ ሽታንም እንደዚሁ ቀንሰው ታይተዋል። አንደኛው እንግዲህ ይሄም አት ሴም ታይም ዊዝ ኢፌክት ኦፍ ወተር ነው። አክቹዋሊ ሌመን ወተር ስንል ሎሚውን ብቻ ለመዚህ ጋር የምናየው ሌመን ወተር ጋር ትልቁ ኢምፓክት ደግሞ ሌላኛው ጉዳይ የማይረሳው ውሃው አት ሴም ታይም ነው። እንግዲህ ውሃ የራስ ምታትን ከማከም ጭንቀትን ከማከም ብሎም ትልቁን ሚና ከሚወስዱ ሲቹዌሽኖች ውስጥ ነው ስፔሲፊካሊ ማለት ነው። ስለዚህ በወተሩ ምክንያት ማለት ነው ስትረስ ምንላቸው ጉዳዮች ምን ይደረጋሉ? ይታከማሉ፣ ይቀንሳሉ ነው። ራስ ምታትም እንዲሁ አት ሴም ታይም ይታከማል ነው። እንግዲህ ብሬን ብዙውን ጊዜ ማለት ነው ሰዎቹ እንግዲህ ብዙውን ጊዜ የሚያነሱት ማለት ነው በቂ ምግብ ሳይወስዱ ሲቀሩ፣ በቂ ፈሳሽ ሳይወስዱ ሲቀሩ ቀድሞ እንግዲህ የሚያሳዩት ምልክት ባይዘወይ ወይም ደግሞ ምን እንበለው የሃንገር ሊሆን ይችላል ወይም ደግሞ በቂ ውሃ ሳይወስዱም ሊቀሩ ይችላሉ። ሰምሲንግ ብዙን ጊዜ ዲቨሎፕ የሚያደርጉት እኮ ሄዴክ ነው፣ የራስ ምታት፣ ከፍተኛ የሆነ የራስ ምታት። ለምንድን ነው? ጭንቅላት እንግዲህ በጣም በጣም ሰዎች ከሚመገቡት ብዙ ነገሩን ይወስዳል የሚባለው 25% ካርቦሃይድሬት ይወስዳል የሚባለው ጭንቅላት ስለሆነ ተጨማሪም ስለዚህ ብሬን ማለት ነው ለካርቦሃይድሬት በጣም ሴንሲቲቭ የሆነ ኦርጋን ነው። ለኦክሲጅን በጣም ሴንሲቲቭ የሆነ ኦርጋን ነው። ኢቭን ለፍሉድም ኢቭን በጣም ሴንሲቲቭ የሆነ ኦርጋን። በቂ ውሃ ለመጠጣት እንግዲህ ለጭንቅላት ህመም ወይም ለራስ ምታትም ኤክስፖዝ እንደሚያደርግም መውሰድ ያስፈልጋል። ስለዚህ አንደኛውን ያክማል የሚባለውም የጭንቅላት ህመም የራስ ምታትን ኦልሬዲ በቂ ውሃ መውሰድ ነው ማለት ነው። ስለዚህ ሌላኛው ጉዳይ ኦደርን ያስተካክላል ነው። የአፍ ሽታ ምንላቸው ውሃ ነው። አክቹዋሊ እዚህ ጋርም የተለየ ነገር የለውም። ውሃ እንግዲህ ሰዎቹ በየጊዜው በየቀኑ በየሰዓቱ ውሃን ኮንሱም ሲያደርጉ ሲወስዱ አፍን የማጽዳት ባህሪም ስላለው ክሊንስ የማድረግ ባህሪ ስላለው ስለዚህ ኦደርን የመቀነስ እድሉ ከፍ ያለም ስለሆነ ማለት ነው። አንደኛው እንግዲህ የአፍ ሽታ ብዙውን ጊዜ ዲቨሎፕ ይደረጋል ወይም ደግሞ ይከሰታል የሚባለው አንደኛው በቂ ውሃ ካለመውሰድ በቂ ፈሳሽ ካለመውሰድ አንጻር የሚመጣ ነው። አክቹዋሊ እንግዲህ በቂ ፈሳሽ ስላቸው ግን ሱገሪ ዳይት ሱገሪ ፍሉድ ማለት ግን እንዳልሆነ ሀሳቡን ያዙ። ሌላኛው ጉዳይ እንግዲህ ሰዎች የገጠማቸው ኢሚዩኒቲያቸው የበሽታ መከላከል አቅማቸው ከፍሎ ነው የተገኘ ማለት ነው። ላይክ ቀላል ምንላቸው በሽታዎች ኮመን ኮል ሊሆን ይችላል፣ የጉንፋን በሽታ ምንላቸው፣ የፍሉ ምንላቸው፣ ኢንፍሉዌንዛ ዋቴቨር የሚባሉ በሽታዎችን በቀላሉ ሰዎቹ በቀላል በሽታ እንኳን የሚባሉ በሽታዎችን በቀላሉ አክመዋል። በቀላሉ የመጠቃትላቸው ለስ ነው ነው አክቹዋሊ እንግዲህ ቫይታሚን ሲ ስለያዘ ነው። የበሽታ እንግዲህ ቫይታሚን ሲ የነጭ ደም ሕዋሳትን ሰፖርት የማድረግ በተወሰነ መልኩ ሰፖርት ስለሚያደርግ እንግዲህ ሰዎቹ አትሊስት በቀላል በሽታዎች እንኳን የመጠቃትላቸውን ይቀንሳል የሚለውን ሀሳብ እንያዝ። ኦኬ ሌላኛው ጉዳይ ግን የደም ማነስን ቀንሰዋል ነው። በደም ማነስ የመጠቃት እድላቸው ሰዎቹ ቀንሰዋል። ምን ሲወስዱ? ሌመን ወተርን ሲወስዱ። ሰዎቹ ግን ከዚህ ጉዳይ ጋር በተቃራኒ ነው ብዙውን ጊዜ የሚረዱት ማለት ነው። ለምን? ሎሚ ስፔሲፊካሊ ከምን አንጻር ነው የሚያዩት? የደም ማነስን ሎሚ ወይም ሌመን ምንለው የደም ማነስ ያመጣል፣ አኒሚያ ያመጣል ብለው ነው እንግዲህ ሰዎቹ ኮንሲደር የሚያደርጉት። ግን ኢፌክቱ ግን በተለየ መልኩ ነው። እንዴት ነው አኒሚያን የደም ማነስን የሚያስተካክል የሚያክም ብለን ስናነሳ ሰዎች ከሚመገቧቸው ምግቦች እንግዲህ አይረንን የያዙ እንግዲህ አንደኛው ለደም ማነስ የሚያጋልጠው አይረን ዲፊሽንሲ አኒሚያ ወይም ደግሞ አይረን ጋር ሪሌት የተደረገ በጣም ኮመን የሚባለው እሱ ስለሆነ ስለዚህ አይረን እጥረት ሲኖር ሰዎቹ ለደም ማነስ ይጋለጣሉ ነው። ስለዚህ ምንድነው ሊያደርግ የሚችለው የሌመን ወተር ማለት ነው? ሰዎች አይረን የያዙ ምግቦች ለምሳሌ ሚት ሊሆን ይችላል፣ ሌጊምስ ወይም ቢን ባቄላ ሊሆን ይችላል፣ ወይም ደግሞ ምን ሊሆን ይችላል ሬድ ወይም ደግሞ ጤፍ ሊሆን ይችላል፣ ቀይ ጤፍ ምንላቸው ነገሮች ሊሆኑ ይችላሉ። እነዚህ ሰዎቹ ሲወስዱ
ወደ አንጀት ወይም ደግሞ ወደ ጋስትሪክ ወደ ምንለው ቲዩብ ማለት ነው በቀላሉ እነዚህ አይረን የያዙ ምግቦች ምን እንዲደረጉ ያግዛል ነው አብዞርብ እንዲደረጉ ወደ ሴሎቹ እንዲደርሱ ወይም ደግሞ ወደ ብለድ እንዲደርስ ምን ያደርጋል ነው ሌመን ወተር ወይም ደግሞ ሌመኑ እንዲህ አይነት ኢፌክት አለው እንጂ አድጋ እያነሳን ያለ ነው ሰዎቹ የደም ማነስ ገጥሟቸው ሌመን ወተር ብቻ እየወሰዱ ሎሚን ብቻ እየወሰዱ የደም ማነስን ያክማሉ ማለት ግን እንዳልሆነ ይህን ሀሳብ ያዙ። ሌመን ወተር የደም ማነስን በራሱ ቀጥታ አያክምም። ራዘር ሊያደርግ የሚችለው ኢንዳይሬክት የሆነ አላማ ግን አለው። በኢንዳይሬክት ሮሉ ነው ኦልሬዲ የደም ማነስን ሊያክም የሚችል። እንዴት ስንል የደም ማነስን ሊያክሙ የሚችሉ ምግቦች ያልኳቸው እነዚህ ናቸው። ዳይሬክት ኢፌክት ያላቸው ሚትስ ሊሆን ይችላል ወይም የአረንጓዴ ቅጠላማ ምግቦች ምንላቸው ቢንስ ያልኳቸው ቀይ ጤፍ ያልኳቸው እነዚህ ነገሮችን ሲወስዱ ወደ አንጀት ወደ ደም ስር በቀላሉ አብዞርብ እንዲደረጉ ፋሲሊቴት ያደርጋል ነው እንጂ ዳይሬክት ኢምፓክት የለውም። ዞሮ ግን የደም ማነስን በዚህ መልክ ነው ያክማል፣ ይከላከላል በሚል እሳቤ የተነሳው። ኦኬ ሌላኛው ጉዳይ ለስ ዲዛይር ቱ ሱገሪ ዳይት። እንግዲህ አንደኛው እንግዲህ ሱገር እዚህ ጋር ለምንድን ነው ያነሳ ነው? ሱገር ብዙውን ጊዜ ማለት ነው አሁን ላይ ሰዎቹ ሌመን ወተር መሰል ነገሮችን ከሚወስዱ ይልቅ በግሪን ቬጅቴብልን ከሚወስዱ ይልቅ የሚፈልጉት ሱገሪ ዳይቶቹን ነው። አክቹዋሊ ሱገሪ ዳይት ደግሞ እንደምናውቀው ማለት ነው ሰዎቹ ለምን እንዲጋለጡ ያደርጋሉ? ለክብደት መጨመር የራሳቸው ሚና ይጫወታል። የክብደት መጨመር ብቻ አይደለም፣ ለልብ ህመም ዋቴቨር እንዲህ አይነት ነገሮች ኤክስፖዝ ሊያደርጉም ስለሚችሉ ጥንቃቄ ይፈልጋል። ሶ እንግዲህ ሰዎቹ ሌመን ወተርን ሲወስዱ ስኳራማ ምግብ ፍላጎታቸውን ይቀንሳሉ ነው። ይሄን አሁን እንደ በጎ ነው የምናየው። ለምን ሱገሪ ዳይት የራሱን መጥፎ ኢምፓክት ስላለው ማለት ነው። ለምን እንዴት ነው ሊቀንስ የቻልነው ብለን ስናነሳ እዚህ ጋር አይረን ዲፊሽንሲ ኢምፕሩቭ አይረን አብዞርብሽን የሚለውን ኢግኖር አድርጉት። ራዘር እንዴት ነው ብለን ስናነሳ ይህን ህንድል ሊያደርጉ የሚችሉት ስፔሲፊካሊ ፍሌቨር ስላለው ነው። አክቹዋሊ ፍሌቨር ማን ነው? የሌመን ወተር ፍሌቨር ይዟል ነው። በዚህ በፍሌቨሩ ምክንያት ጣዕም አለው ነው። ከፕሌን ወተር በተለየ መልኩ ጣዕም አለው። ስለዚህ በዚህ በጣዕሙ ምክንያት ሰዎቹ ውሃን በቂ ውሃን ይበልጥ እንዲወስዱ ያደርጋል። ስለዚህ በፍሌቨሩ ምክንያት ሱገራማ ወይም ሱገሪ ዳይት ወይም ጣፋጭ ምግቦቹን የመፈለግ እድላቸው ለስ ነው ነው። ለምን ሊተካ የሚችል ኦልሬዲ ኮምፓራብል የሆነ ፍሌቨር ስለያዘ አክቹዋሊ። ስለዚህ ይሄ ትልቅ ቤነፊትም ነው አክቹዋሊ። እንግዲህ የስኳር ፍላጎትን ቀነሰልን ማለት ሰዎቹ ከብዙ በሽታዎቹ እንዲያገግሙ እንዲከላከሉ የማድረግ እድሉ ከፍ ስለሚል ማለት ነው። ኦኬ እንግዲህ ኢምፓክቶቹ ሰዎቹ ምን ገጠማቸው ያልኳቸው የመጀመሪያው መልእክት ይሄ ነው። አሁን ያየናቸው በጣም 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 ወሳኝ የሆኑ መልእክቶቹ አሁን ሌመን ወተርን መጠቀሙ እንደዛ አይነት ጠቀሜታዎች እንደዛ አይነት ገጠመኞቹ ሲኖር የጥንቃቄ መልእክቶቹና መውሰድ ያለብን ፕሪኮሽኖች ደግሞ አሉ። አሁንም ጥንቃቄ ማድረግ ስለሚጠበቅብን ማለት ነው። አንደኛው ጉዳይ እንግዲህ ከአዘገጃጀት አንጻርም ልትወስዱ ትችላላችሁ። ከፕሪፓሬሽን አንጻር ማለት ነው። እዚህ ጋር እንዴት ነው የሚዘጋጀው የሚል ጥያቄም ሰዎቹም ስለሚያነሱ ማለት ነው። ሎሚን ማለት ነው በመጭመቅ ከሆነ ውሃ ጋር በመቀላቀል እንደማለት ነው። ስለዚህ በጣም ሪከመንድ የሚደረገው እኔም ፐርሰናልም አድቫይዝ የማደርጋችሁ ማለት ነው ከግማሽ ሎሚ ያልበለጠ ሎሚን ማለት ነው ከአንድ ብርጭቆ ውሃ ጋር በመቀላቀል እንደማለት ነው። በጣም ሪከመንድም የሚደረገው እሱ ነው። አክቹዋሊ እንግዲህ ግማሽ ሌመን ወተርን በመጭመቅ ቀጥታ ማለት ነው ከአንድ ብርጭቆ ውሃ ጋር በመቀላቀል ከዛ ባይበልጥ ጥሩ ነው ነው። እንግዲህ አንድ ሎሚ ከአንድ ብርጭቆ ጋር ሁለት ሎሚ ከአንድ ብርጭቆ ጋር አድ ማድረጉን ለምንድን ነው የጠላው ለምንድን ነው ሪከመንድ የማይደረገው ተብሎ ሲነሳ አንደኛው እንግዲህ ሎሚ ወይም ደግሞ የሎሚ ውሃ የሚባለው እንግዲህ ለጨጓራ ለጋስትራይትስ ኤክስፖዝ የማድረግ ባህሪ ስለሚኖረው ነው ፎር ሴክ ኦፍ ጋስትራይትስ። ስለዚህ ጋስትራይትስን ለመከላከል ደግሞ ምን ማድረግ ይጠበቅብናል? አንደኛው ጋስትራይትስ ያላቸው ሰዎች ፕሌን ወተር ኦንሊ ኢዝ ሃይሊ አድቫይዜብል። አንደኛው እሱ ነው። አይ ብዙ ችግር አይፈጥርም የጋስትራይትስ የጨጓራ ህመሙ የጨጓራ ችግሮቹ ችግር አይፈጥሩም ሌመን ወተር ብንወስድ ወይም ደግሞ ጤናማ ሰዎችም ከሆኑ ለጨጓራ ህመም ያልተጋለጡም ከሆኑ ኖት ሞር ዛን እንዲሁ ሀፍ መውሰድ ይጠበቅብናል ነው። ሀፍ ሌመን ዊዝ ግላስ ኦፍ ወተር ቢሆን ቲዝ ኢነፍ ነው።
ዊዝ 1 ግላስ ኦፍ ዋተር ነው። ለምንድን ነው የሎሚ መጠኑ በቀነሰ ቁጥር ዳይሉት ማድረግ አለብን ነው። በጣም አሲዲክ ነገሩ ቀጥታ ጨጓራ ጋር ኢምፓክት እንዳይፈጥር ነው አክቹዋሊ የተፈለገው እንጂ ሌላ ሲቹዌሽን የለውም እዚህ ጋር። ስለዚህ ከጨጓራ ህመም አንጻር ከጋስትራይትስ አንጻር ጥንቃቄ ማድረግ ያለብን መልእክት ይህን ሀሳብ እንያዝ ማለት ነው። ኦኬ ሁለተኛውና ትልቁ መልእክት ተጨማሪ ማለት ነው ቤተር ቱ ክሊንስ ማለት ወይም ደግሞ ከኢናሜል የሚባለውን ማለት ቱዝ ኢናሜል ማለት ቱዝ ኢናሜል እንግዲህ ጥርስ አንደኛው የውጨኛው የጥርስ ክፍል እየተባለ የሚጠራው ማለት ነው። የውጨኛው ሌየር ኦፍ ቲዝ የሚባለው ኢናሜል ነው። ስለዚህ ይሄን የጥርስ ምን ያደርጋል ነው ሎሚ ወይም ደግሞ ሌመን ወተር እያል ነው የምንጠራው ጉዳይ ይሄ ኢናሜልን ኢሮድ የማድረግ ባህሪ ሊኖረው ይችላል። ኢናሜል ኢሮድ ወይም ደግሞ የመቦርቦር ባህሪ ሊኖረው ይችላል። ለዛም እኮ ነው እንግዲህ ሎሚ ስፔሲፊካሊ ማለት ነው አንደኛው ሎሚ ጋር ጥርስን የመቦርቦር ባህሪ ይኖረዋል ነው። ለዛም ነው ጥርስን ቀጥታ ማለት ነው በሎሚ ቅርፊቱ አታጽዱ ተብሎ እኮ ብዙን ጊዜ እኮ ሪከመንድ የሚደረገው እኮ ኢናሜል የሚባለው የጥርስ ኢናሜል ፓርቱ ማለት ነው ውጨኛው ፓርቱ ማለት ነው የመቦርቦር የመበሳት ወይም ደግሞ የመነሳት ባህሪ ሊኖረው ስለሚችል ነው። ስለዚህ በምን መልኩ ይህን እናክመው እናስተካክለው ብለን ስናነሳ በተቻለ መጠን ሌመን ወተርን ኮንሱም የሚያደርጉ ሰዎች በተቻለ መጠን እነዚህ ነገሮችን ያድርጉ። አንደኛው ጉዳይ ክሊንስ ማድረግ ያስፈልጋል ነው። አፍን በፕሌን ወተር በንጹህ ውሃ መጉመጥመጥ ይጠበቃል ነው። ክሊንስ ዊዝ ፕሌን ወተር ኢሚዲየትሊ ማለት ነው። ሁለተኛው ሲቹዌሽን ደግሞ አሁንም ምኑን መቀነስ አለብን? ይሄው ዳይሉት ማድረግ አለብን። ቅድም መጀመሪያ ላይ ያነሳነው ጉዳይ የሎሚ ብዛት ባይኖር ማለት ነው። ዊዝ ሀፍ ሌመን ባይበልጥ ያልኳቸው ጉዳይ አንድ ብርጭቆ ጋር ከዛም አንጻር ነው። ተጨማሪ ማለት ነው በምን ማከም እንችላለን የጥርስ ኢምፓክቱን ማለት ነው። ከተቻለ በስትሮ መጠቀም ስትሮውን ዩዝ ማድረግ ለምን ቀጥታ ማለት ነው ስትሮ ሰዎች ሲጠቀሙ ጥርስ ላይ የማረፍ እድሉ ለስ ስለሆነ ከዚህ ባለፈ ሌላኛው ጉዳይ ደግሞ አትሊስት ማለት ነው አትሊስት እንደው መጉመጥመጥ ክሊንስ ብያቸዋለሁ ማጽዳትን ከተቻለ ተጨማሪም እንደዚሁ ማለት ነው ሰዎቹ የሎሚ ውሃን በወሰዱ በአጭር ደቂቃ ውስጥ ማለት ነው ኔቨር ነው የሚባለው ኔቨር ብሩሽ ዮር ቲዝ ነው። አክቹዋሊ ጥርስን ማጽዳት መቦረሽ አይገባም። ለምን እንዳልኳችሁ ነው የአሲዱ ኢምፓክት ስፔሲፊካሊ ጥርስ ላይ የተወሰነ ጫና እንዳይፈጥር ከሚል እሳቤ። ስለዚህ አይ ቲንክ ይህ መልእክት ይዛቸዋል ብዬ አስባለሁ። እነዚህ ሁለት የጥንቃቄ መልእክቶች በጣም በጣም ጠቃሚ ናቸው። ስፔሲፊካሊ አሁን እነዚህ ነገሮች ሁሌ ኮንሱም የሚያደርጉ ሰዎች ስፔሲፊካሊ ከዛ አንጻር እዩት። አይ ቲንክ የሎሚ ውሃን የተመለከቱ ጉዳዮቹ እና የሎሚ ውሃን የተመለከቱ ጠቀሜታዎቹ እና የጥንቃቄ መልእክቶቹ እነዚህን ይመስላሉ። አይ ቲንክ ቪዲዮው ያግዛችኋል ይጠቅማችኋል ብዬ አስባለሁ። በሌላና በተመሳሳይ መረጃ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን አትርሱ። ሶ ባይ ባይ።